መንጋው የእግዚአብሔር ነው። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ላይ ያለውን ቃል መሰረት በማድረግ የላይኛይቱን ጥበብ የእግዚአብሔርን ምክር ዛሬም እንደተለመደው እንሰማለን። ክፍሉ እንዲህ ይነበባል። በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ፣ የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ በግድ ሳይሆን በፈቃደኝነት፣ ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን። እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን አይሁን። የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል ትቀበላላችሁ ብሎ ይናገራል። ይህንን የአንደኛ ጴጥሮስ ምዕራፍ 5ን ከቁጥር 1 እስከ 5 ያለውን ክፍል እስከ 4 ያለውን ክፍል በምንመለከትበት ጊዜ ሐዋርያው ጴጥሮስ ለሽማግሌዎች የሰጠውን ምክር እንመለከታለን። የእግዚአብሔር ሕዝብ ላይ በመልካም ምሳሌነት እንዲገዙ፣ እንዲሰለጥኑ፣ እንዲያስተዳድሩ፣ እንዲያገለግሉ፣ እንዲጠብቁና እንዲመሩ አደራ የሰጣቸውን ሽማግሌዎችን፣ መጋቢዎችን፣ አስተዳዳሪዎቻቸውን የሚመክርበት ክፍል ሆኖ እናገኛለን። ስለዚህም በእናንተ ኃላፊነት ስር ያለውን ይላል። ምንም እንኳን መንጋው በእነሱ ኃላፊነት ስር ያለ ቢሆንም ጴጥሮስ ሊያስገነዝባቸው የፈለገው አንድ ትልቅ አንኳር ነገር አለ። ያ ምንድን ነው? በእነሱ ኃላፊነት ስር ያለው መንጋ የእግዚአብሔር ነው። ባለቤትነቱ የእግዚአብሔር ነው። ስለዚህ እነዚህ ቤተክርስቲያን ወይም የሚያስተዳድሩት መንጋ የእግዚአብሔር መሆኑን አውቃችሁ አገልግሉ፣ ጠብቁ እያለ ሲመክራቸው እንመለከታለን። በማስከተል ደግሞ በእነሱ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ ካላቸው በኋላ የሚጠብቁበትን እንዴት እንደሚጠብቁ ደግሞ ሲነግራቸው ከእግዚአብሔር እንደሚጠበቅባችሁ ብሎ እንደገና አጽንኦት ሰጥቶ ሲናገር እንመለከታለን። ይህንን መንጋ በእናንተ ቁጥጥር በእናንተ አስተዳደር ስር አድርጎ በአደራ ሲሰጣችሁ ልትመሩት፣ ልትጠብቁት የሚገባው እግዚአብሔር እንደሚጠብቅባችሁ ነው። እግዚአብሔር በእናንተ አመራር ስር ያለውን መንጋውን፣ በእናንተ አስተዳደር ስር ያለውን መንጋውን እንዴት እንደምትጠብቁ ከእናንተ የሚጠብቀው ነገር አለ ይላቸዋል። ስለዚህ የምትጠብቁትም ከእግዚአብሔር እንደሚጠበቅባችሁ ይልና የተወሰኑ ነጥቦችን ያነሳል። የመጀመሪያው በግድ ሳይሆን በፈቃደኝነት፣ ሁለተኛው ለጥቅም በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይሁን ይልና ሶስተኛውም ደግሞ እንዲሁም በአደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን አይሁን ብሎ ይናገራል። እንግዲህ የእግዚአብሔርን መንጋ ለመጠበቅ በተለያየ አይነት ዘመን በተለያየ አይነት ጎዳና በእግዚአብሔር ጊዜና እቅድ ደግሞ በእጃችሁ መንጋው እንድትጠብቁ አልፎ የተሰጣችሁ እረኞች፣ መጋቢዎች፣ ሽማግሌዎች ሆይ በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ መጀመሪያ የእግዚአብሔር እንደሆነ መንጋው የእግዚአብሔር እንደሆነ እንድትቆጥሩ እግዚአብሔር ይፈልጋል። ሕዝቡ የእግዚአብሔር ነው። የእናንተ ንብረት አይደለም፣ የእናንተ መጠቀሚያ አይደለም። እናንተ እንደፈለጋችሁ የምታንገላቱት እንደፈለጋችሁ የምትሰለጥኑበት አይደለም፣ የምንሰለጥንበት አይደለም። ስለዚህ ከእግዚአብሔር እንደሚጠበቅባችሁ ተብሎ እንደተጻፈ እግዚአብሔር መንጋውን በግድ ሳይሆን በፈቃደኝነት እንድትጠብቁት እንድትጎበኙት ይፈልጋል። ለጥቅም በመስገብገብ ሳይሆን፣ ለገንዘብ በመስገብገብ ሳይሆን፣ ለልዩ ልዩ ጥቅማጥቅሞች በመስገብገብ ሳይሆን ለማገልገል ባላችሁ ጽኑ ፍላጎት ይህንን መንጋዬን ጠብቁ፣ መንጋዬን ጎብኙ፣ መንጋዬን አገልግሉ ብሎ እግዚአብሔር በዚህ ቃል አማካኝነት ይናገራል። ሌላውም ይሄ መንጋ የግል ንብረታችሁ ሳይሆን፣ መተዳደሪያችሁ ሳይሆን፣ የምትሰለጥኑበት ሳይሆን
ባደራ የሰጠኋችሁ ነው። ስለዚህ ለዚህ ባደራ ለሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው በመሰልጠን እንድታስተዳድሩ አልፈልግም ይላል እግዚአብሔር። በጣም የሚገርመው ነገር ቁጥር 4 ላይ የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል ትቀበላላችሁ ይላል። የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል የሚቀበሉት የትኞቹ አይነት እረኞች ናቸው ከተባለ የእግዚአብሔርን መንጋ ከእግዚአብሔር እንደሚጠበቅባቸው ያገለገሉትን፣ ከእግዚአብሔር እንደሚጠበቅባቸው የጠበቁትን፣ ከእግዚአብሔር እንደሚጠበቅባቸው መንጋውን ባደራ በምሳሌነት የመሩትን እንጂ በዘፈቀደ በእግዚአብሔር መንጋ ላይ እንደፈለጋቸው እየሰለጠኑ እንደፈለጋቸው እያስወጡ እያስገቡ በሚኖሩት ላይ አይደለም። ለዚህ የእረኞች አለቃ ይገለጣል። የእረኞች አለቃ ሲገለጥ የማይጠፋን አክሊል ለመቀበል ከተፈለገ በእናንተ አስተዳደር ስር፣ በእናንተ ኃላፊነት ስር እግዚአብሔር አሳልፎ ተጠብቁት ዘንድ አሳልፎ በእጃችሁ ባደራ የሰጠውን የራሱን የእግዚአብሔርን መንጋ እንዴት እንደምትጠብቁ ከዚህ ቃል ትምህርት ልታገኙ፣ መመሪያ ልታገኙ፣ ምክር ልታገኙ፣ ልናገኝ ይገባል ማለት ነው። ስለዚህ ወገኖቼ ሆይ መንጋው የእግዚአብሔር ነው። መንጋው የእግዚአብሔር ነው። ህዝቡ የእግዚአብሔር ነው። ቤተክርስቲያን የእግዚአብሔር ነች። ቤተክርስቲያን የእግዚአብሔር ነች። እግዚአብሔር የተመሰገነ ይሁን። ይሄ ገብቶን ነው ልንሰራ የሚገባው። እንደዚህ ይላል በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ለራሳችሁና መንፈስ ቅዱስ ጠባቂ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ጠብቁ ይላል። ጠብቁ። ለራሳችሁም ለመንጋውም ለእግዚአብሔር መንጋ አደራ አሳልፎ ለሰጣችሁ ለእግዚአብሔር መንጋ በመጠንቀቅ ጠብቁ። ለራሳችሁ እና መንፈስ ቅዱስ ጠባቂ አድርጎ በላዩ ለሾማችሁ መንጋ ሁሉ ተጠንቀቁ። ለራሳችሁ ተጠንቀቁ፣ ለተሾማችሁበት መንጋ ተጠንቀቁ፣ ለምትመሩት መንጋ ተጠንቀቁ። መንጋው የእግዚአብሔር ነው። የፈለጋችሁ የምትዘውሩት አይደለም። ይሄም ብቻ አይደለም፣ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ነው የሚለው። ቤተክርስቲያን በገዛ ደሙ የዋጃት የእግዚአብሔር ነች። ቤተክርስቲያን የሰዎች የግለሰቦች መፈንጫ አይደለችም። ወይም ደግሞ ከወዲያ ወዲያ ተሰባስበው የመጡ ተጠራርተው የመጡ የጓደኛሞች የቤተሰቦች አይደለችም። ቤተክርስቲያን በደሙ የተገዛች የእግዚአብሔር ነች። መንጋው የእግዚአብሔር ነው። ስለዚህ የእረኞች አለቃ ሲገለጥ ሽልማት ይሆንላችሁ ዘንድ፣ ከቅጣት ታመልጡ ዘንድ፣ እናመልጥ ዘንድ እግዚአብሔር እንደሚጠበቅባችሁ ከእግዚአብሔር እንደሚጠበቅብን የእግዚአብሔርን መንጋ በኃላፊነት በምሳሌነት ዝቅ በማለት በጎን በመመኘት ለማገልገል ካለን ጽኑ ፍላጎት የተነሳ ልናገለግል እንደሚገባ ጴጥሮስ በመልእክቱ ለዚህም ዘመን ላለነው አማኞችና አገልጋዮች ብሎም የቤተክርስቲያን መሪዎች ይናገራል። ስለዚህ ይሄ መልእክት የደረሳችሁ ሆይ በዚህ መልእክት አማካኝነት ውሳኔ እንድትወስኑ፣ እርምጃ እንድታደርጉ፣ መመለስ እንዲሆንላችሁ በጌታ በኢየሱስ ክርስቶስ ስም ቅን ልቡናችሁን አነሳሳለሁ። ወገኖቼ ሆይ ይሄ መልእክት ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር በማድረግ እንድታደርሱ እማጸናችኋለሁ። የእግዚአብሔር ባርኮትና ጸጋ ከሁላችን ጋር ይሁን። ተባርካችኋል። በኢየሱስ ክርስቶስ ስም አሜን። Never in a
መልሰኝ ወደ ቅንነቴ መልሰኝ ወደ መጀመሪያው መልሰኝ ወደ ቀድሞ ሕይወቴ መልሰኝ ወደ ዳንኩበት ቀን መልሰኝ ወደ ቅንነቴ መልሰኝ ወደ መጀመሪያው መልሰኝ